11 ሰዎች ህይወታቸውን አጥተዋል። እጅግ በጣም አሳዛኝና ልብ ሰባሪ የሆነ ዜና ከወደ ስልጤ አልቾ ወሪሮ ወረዳ መሰማቱ ነው ቤሳት እየተነገረ የሚገኘው። እንደምትመለከቱትም በዚህ መኪና ውስጥ ማለት ነው 18 ሰዎችን ጭኖ ከዚህ ወረዳ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ትራንስፖርት ውስጥ እንግዲህ መንገድ ስቶ ወደ ገደል ውስጥ በመግባቱ ምክንያት 11 ሰዎች ህይወታቸውን አጥተዋል። ከነዚህ 11 ሰዎች መካከልም እንግዲህ እናቶች፣ ህጻናት፣ ወጣቶች እንዲሁም ደግሞ ትልልቅ ሰዎች ውስጡ እንደነበሩ ጭምር ነው እየተነገረ የሚገኘው። ከሞቱ 11 ሰዎች በተጨማሪ እንግዲህ ሹፌሩን ጨምሮ ተጨማሪ 3 ሰዎች ላይ ከባድ የሆነ የአካል ጉዳት ደርሶባቸው በሕክምና እርዳታ ላይ የሚገኙ ሲሆን 2 ህጻናትን ጨምሮ ማለት ነው። ቀሪዎቹ ደግሞ በጥሩ ጤንነት ላይ ይገኛሉ። ነገር ግን በሆስፒታል ላይ ማለት ነው ክትትል እየተደረገላቸው እንደሆነ ነው ከወረዳው መረጃዎችን እየተመለከትን የምንገኘው። እንደምትመለከቱትም እንግዲህ ከመኪናው ሙሉ ለሙሉ ከጥቅም ውጭ በመሆን እንዲሁም ደግሞ የ11 ሰዎች ህይወትን ቀጥፎም እንግዲህ እጅግ በጣም አሳዛኝና ዘግናኝ የሆነ አደጋ መፈጠሩ ከአካባቢው የወጡ መረጃዎች እያመለከቱ ይገኛሉ። ለሟቹ ወገኖቻችን ነፍስ ይማርልን። በዚህ ጉዳይ ላይ ግን ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።